በኒውዮርክ ሲቲ የከተማ ዳርቻዎች ውስጥ የሚኖሩ ኤድዋርድ እና ኮኒ የ8 ዓመት ወንድ ልጅ ያላቸው ደስተኛና ሀብታም ባልና ሚስት ናቸው። ልጃቸው ቻርሊ የሚፈልገውን ነገር ሁሉ ያገኝ ነበር። ነገር ግን በአንድ ዝናባማ ቀን ኮኒ የባሏን ፍላጎት በመቃወም ወደ ከተማዋ ለስራ ሄደች። በሶሆ ውስጥ ለሚካሄደው ትልቅ የጨረታ ሽያጭ መዘጋጀት ስለነበረባት ንፋስ የበዛበት የኒውዮርክ ከተማ ውስጥ ደረሰች። እዚያ ታክሲ መጥራት ግን ቀላል አልነበረም። ከዚያ በኋላ ብዙ መጽሐፍት የተሸከመ አንድ ወጣት አጋጥሟት እርስ በርስ ተጋጩና የእግረኛ መንገድ ላይ ወደቁ። ኮኒ በሀፍረት ስሜት ወለሉ ላይ የተበተኑትን መጽሐፍት ለመልቀም ትሞክራለች። በመቀጠልም ታክሲ እንድትጠራ እንዲረዳት ሰውየውን ትጠይቀዋለች። ሰውየው የሴትዮዋ ጉልበት መቁሰሉን ሲያስተውል ቁስሏ እንዲያክምላት ወደ ቤት እንድትመጣ ይጋብዛታል። ቁስሏ ከታከመ በኋላ ኮኒ የአፓርታማውን ስልክ በመጠቀም ከልጇ ጋር ትገናኛለች። ወጣቱ ዕድሜው 27 ዓመት እንደሆነ መተዳደሪያውም ብርቅዬ መጽሐፍትን መልሶ በመሸጥ እንደሆነ ትረዳለች። ሴትዮዋ ልትወጣ ስትል ፖል መጽሐፉን እንደመታሰቢያ ይሰጣታል። እንዲሁም ከገጽ 15 ላይ ያለ አንድ አንቀጽ እንድታነብ ሐሳብ ያቀርብላታል። ኮኒ በመጽሐፍ ውስጥ ባሉት ቃላት ተነክታ ከፖል አፓርታማ ትወጣለች። ሆኖም ወደ ቤት እየተመለሰች ሳለ ልጇ በእናቷ ጉልበት ላይ ቁስል ያያል። እሱም ከእሷ ጋር አስቂኝ ፎቶዎችን ይነሳል። ፖል የተባለ አንድ መልከ መልካም ወጣት ካጋጠማት ከባድ ችግር እንዳዳናት ለባሏ ትነግረዋለች። እሱም በቀልድ መልክ የምስጋና መግለጫ እንዲሆን ለአዳኟ አንድ ጠርሙስ ወይን ለመላክ ሐሳብ ያቀርባል። በሌላኛው ቀን ጠዋት ኮኒ ከፖል የተዋሰችውን መጽሐፍ ለመመለስ ስትወስን የስልክ ቁጥር ያለበት ቢዝነስ ካርድ ከውስጡ ወድቆ ታገኛለች። ማዕከላዊ ጣቢያ ስትደርስ ስልኩን ከመዝጋቷ በፊት ለአጭር ጊዜ ልደውልለት ትወስናለች። ፖል ወዲያውኑ ኮኒ ለቡና እንድትመጣ ይጋብዛታል። እሷም ትቀበላለች። እዚያ ስትደርስ ፖል ቃል በገባው መሰረት ቡና ያፈላላታል። እንዲሁም በብሬል የተጻፈ መጽሐፍ ያሳያታል። መጽሐፉን እያነበበም እጇን ይይዛታል። ለመውጣት ብትመርጥም ኮኒም በወጣቱ ተስባ ነበር። ወደ ኤድዋርድ የሥራ ቦታ ትደርሳለች። አብረው ለሚሰራውን ጓደኛው ቢል ሰላምታ ትሰጣለች። እንዲሁም ለባሏ ሹራብ ትሰጠዋለች። በዚህ ጊዜ ከጓደኛቸው ቦብ ጋር በጨረታው ላይ እንደምትሰራ ትነግረዋለች። በዚህ ምሽት ኤድዋርድ ሚስቱ የሆነ ነገር እያሰበች እንደሆነ ያስተውላል። ነገር ግን ትኩረት አይሰጠውም። በሚቀጥለው ቀን ኮኒ ወደ ፖል ቤት ትመለሳለች። እሱም ወዲያውኑ አብራው እንድትጨፍር ይጠይቃታል። ኮኒ ግን ውስጧ የሆነ ስሜት ስለተሰማት ለመውጣት ትሞክራለች። ነገር ግን ኮቷን ለመውሰድ ስትመለስ ወጣቱ መሬት ላይ ጥሏት ወደ መኝታ ክፍሉ ይወስዳታል። በባቡር ውስጥ ቤት ስትመለስ መረበሽ ትጀምራለች። በሌላ በኩል ኤድዋርድ ጓደኛውን ቦቢን አግኝቶ ኮኒ ስለምንም አይነት ጨረታ እንዳልተወያየች ይረዳል። ኮኒና ፖል አዘውትረው መገናኘታቸውን ይቀጥላሉ። አንድ ቀን ለምሳ ይጋብዛታል። የባሏ ሰራተኛ ግን ድንገት ይህንን ያስተውላል። ምሽት ላይም ኤድዋርድ መታጠቢያ ቤት ውስጥ ካለችው ሚስቱ ጋር ይቀላቀላል። ሆኖም እሷ ውበቷን ለመጠበቅ ወደ ውበት ሳሎን መሄድ እንዳለባት በመግለጽ ፈቃደኛ አትሆንም። ጥርጣሬው መሰረት የሌለው እንዲሆን አሁንም ተስፋ በማድረግ ኤድዋርድ ለውበት ሳሎን ሰራተኛው ይደውላል። ፍርሃቱ መሆኑ ይሆናል። በኋላ ኮኒ ወደ ፖል ቤት ስትደርስ በአቅራቢያው ወደሚገኘው ካፌ በመሄድ የጋበዟትን ጓደኞች ታገኛለች። ኮኒ እንደምትዘገይ ለማሳወቅ ለፍቅረኛው ትደውላለች። ነገር ግን ቢል ሚስቱን በተሻለ ሁኔታ እንዲንከባከብ የሰጠውን መጨረሻ ማስጠንቀቂያ ኤድዋርድ እሷን እንዲከታተል የግል መርማሪ እንዲቀጥር ያደርገዋል። ሰውየው ለአንድ ቀን ወደ ቺካጎ ይበራል። በዚያ ጊዜ መርማሪው የኮኒንና የፍቅረኛውን ፎቶዎች ያነሳል። ሴትዮዋ በዝሙት ፍቅሯ ከመጠመዷ የተነሳ ልጇን ከትምህርት ቤት መውሰድ እንኳን ትረሳለች። ሌሊቱን ሙሉ በዚህ ትጨነቃለች። መርማሪው ሲመለስ ኤድዋርድ ስለ ሚስቱ ከፖል ጋር ስላደረገችው ስብሰባ ሁሉንም ነገር ይነግረዋል። እንዲሁም አድራሻውን ከፎቶዎቹ ጋር ይሰጠዋል። ኮኒ ከፖል ጋር በዚህ አይነት ግንኙነት መቀጠል እንደማትችል ስትወስን ግንኙነታቸውን ለማቆም ወደ ፖል ትሄዳለች። መንገድ ላይ ፖል ከአንዲት ሴት ጋር በፍቅር እየተጫወተ ሲሄድ ካየችው በኋላ በቅናት ስሜት ወደ ቤተ መጻሕፍት ውስጥ ትከተለዋለች። እናም ልትጣላ ትሞክራለች። ኤድዋርድ ወደ ፖል ቤት ሲደርስ ኮኒ ደግሞ ከደጃፉ እየሮጠች ስትወጣ ይታያል። ኤድዋርድ ወደ አፓርታማው ገብቶ ከፖል ጋር ይገናኛል። እሱም ኤድዋርድን ወደ ውስጥ ያስገባዋል፣ መጠጥ ይሰጠዋል እና ሁሉንም ጥያቄዎች በእርጋታ ይመልስለታል። ኤድዋርድ እነዚያን ምላሾች በአልጋው አጠገብ እያለ በመስማቱና የአልጋ ሁኔታ የበለጠ የስሜት ቁስል ያደርሱበታል።
በመጨረሻም ኤድዋርድ ለሚስቱ የሰጣትን የበረዶ ግሎብ ሲያገኝና እሷም ለፍቅረኛዋ እንደሰጠችው ሲያውቅ ሰውየው ሙሉ በሙሉ መረጋጋት ያጣል። ራሱን መቆጣጠር አቅቶት የበረዶውን ሉል በመጠቀም ፖልን ጭንቅላቱ ላይ 2 ጊዜ ይመታዋል። ከዚያም የራስ ቅል መሰበር ድምፅ ተሰምቶ ፖል መሬት ላይ ይወድቃል። ኤድዋርድ ያደረገውን ሲረዳ መጀመሪያ ላይ ለፖሊስ ለመደወል ፈልጎ ነበር። ነገር ግን በምትኩ ማስረጃውን ለመደበቅ መረጠ። ኤድዋርድ በድምፅ መልእክት መቀበያው ማሽን ላይ የሚስቱን ድምፅ ሰማ። እሷም ቤተሰቦቿን ከእንግዲህ ማታለል እንደማትችልና ግንኙነታቸው እንዳበቃ ለፍቅረኛዋ በለቅሶ እየነገረችው ነበር። ኤድዋርድም የፖልን አስክሬን በምንጣፍ ጠቅልሎ ከአፓርታማ ይዞት ወጣ። የልጁ ትምህርት ቤት ሲደርስ ኤድዋርድ መታጠቢያ ቤት ይገባና አዲስ ልብስ ይቀይራል። የቆሸሸው ሸሚዙን ይጥላል እና ኮኒ ወደምትጠብቀው የትምህርት ቤት ተውኔት አዳራሽ ያመራል። ኤድዋርድ ከረጅም ጊዜ በኋላ የፍቅር እይታ ከሚስቱ ያያል። ኤድዋርድ የፖልን አስክሬን ወደ ቆሻሻ ማጠራቀሚያ ወስዶ በቆሻሻ ክምር ውስጥ ይቀብረዋል። ከዚያ በኋላ መኪናውን ወደ መኪና ማጠቢያ ይወስደዋል። ከዚያ ጊዜ ጀምሮ ኤድዋርድ ሚስቱ ለሱ እንደገና ሞቅ ያለ ስሜት ማሳየት እንደጀመረች አስተዋለ። ፖሊሶች ወደ ቤቱ መጥተው የፖል ሚስት መጥፋቱን እንዳመለከተችና የኮኒ የስልክ ቁጥር ያለበት ወረቀት እንዳገኙ ተናገሩ። ሚስትየውም ፖልን በደንብ እንደማታውቀው ተመልሳለች። ከሱ አንዳንድ መጽሐፍት ገዛ እንደነበረም ትናገራለች። ፖሊሶች ይሄዳሉ እና ከ1 ሳምንት በኋላ የቤተሰቡ ሕይወት ለአጭር ጊዜ ወደ ነበረበት ይመለሳል። ይሁን እንጂ ፖሊሶች ፖል ሞቶ መገኘቱን ለመግለጽ ተመለሱ። መርማሪዎቹ ሴትዮዋ ፖል ይኖርበት ወደ ነበረው ሶሆ ሄዳ ታውቅ እንደነበር ይጠይቋታል እና ሶሆ ውስጥ ስለደረሳት የትራፊክ ቅጣት ያስታውሷታል። በዚያ ቀን ልጇን ከትምህርት ቤት ለመውሰድ ፈጽማ ረስታ ነበር። እሷም እዚያ ከጓደኞቿ ጋር በካፌ ውስጥ እንደነበረች ትመልሳለች። እሷና ፖል እንዴት እንደተገናኙ ስትጠየቅ ባልታሰበ ሁኔታ በአንድ ኮንሰርት ላይ እንደነበረ ትናገራለች። ባሏም ከባለቤቷ ጋር እዚያ እንደነበረ በመግለጽ ይህንን ያረጋግጣል። ኤድዋርድ ሚስቱ በፖሊስ እየተጨናነቀች መሆኑን ሲያስተውል ወደ ውጭ ያወጣቸዋል። በሌላኛው ቀን ኮኒ የኤድዋርድን ኮት ወደ ላውንደሪ ትወስዳለች እና በኪሱ ውስጥ በመርማሪው የተነሱትን ፎቶዎች ታገኛለች። ከዚህ በኋላ ምሽት ላይ ከጓደኞቻቸው ጋር በተደረገው ግብዣ ላይ ባሏ ከፖል ጋር ስላላት ግንኙነት ያውቅ እንደነበረ ትረዳለች። ለፖል የሰጠችው የበረዶ ሉል ወደ ቤቱ መመለሱንም ታስተውላለች። በኤድዋርድ አይን ውስጥ ባለ እይታ ብቻውን የቀረውን ፍቅረኛዋን እንዳስወገደው ትረዳለች። ስለ ግንኙነታቸው ግልጽ ማድረግ ይጀምራሉ። ኤድዋርድ መጀመሪያ ላይ እሷን ማጥፋት ፈልጎ እንደነበረ ይነግራታል። ከዚህ በኋላ ባልና ሚስቱ በሰላም ይኖራሉ። ነገር ግን አንድ ቀን ፖሊስ ወደ ቤታቸው ይመጣል ብሎ በፍርሃት ይጠባበቃሉ። ኮኒ በዚያው የበረዶ ሉል ውስጥ አይታው የማታውቀው ሚስጥራዊ ነገር ታገኛለች። ከጥቂት ዓመታት በፊት ኤድዋርድ የፍቅር መልእክት ያለበት የቤተሰብ ፎቶ በውስጡ አስቀምጦ ነበር። በዚያው ምሽት መርማሪው ያነሳቸውን ፎቶዎች ታቃጥላለች። ከፖል ጋር በተገናኘችበት ቀን በዚያ ታክሲ ውስጥ ገብታ ወደ ቤት እንደሄደች በምናቧ ትስላለች። ባሏ ወደ እሷ ቀርቦ ከእንግዲህ በዚህ ሁኔታ መኖር ስለማይችሉ ለፖሊስ ስለ ሁሉም ነገር መንገር እንደሚፈልግ ይነግራታል። እሷ ግን እንዳያደርገው ትነግረዋለች። ኮኒ ለረጅም ጊዜ ስትዘጋጅበት የነበረውን የትምህርት ቤት ጨረታ ስኬታማ ሆኖ ያበቃል። በመጨረሻ ልክ የመጀመሪያው ጊዜያቸው እንደሆነው አድርጋ ከባሏ ጋር ግብዣ ላይ በፍቅር ትደንሳለች። ወደ ቤት በሚመለሱበት መንገድ ላይ ሲቆሙ ኮኒ መላው ቤተሰቧ ስማቸውን ቀይረው አዲስ ሕይወት ለመጀመር ወደ ሜክሲኮ እንዲሄዱ ሀሳብ ታቀርባለች። በትራፊክ መብራት አጠገብ መቆሙን ይቀጥላሉ። ፊልሙ በዚህ ላይ አበቃ። ውድ ቻናል ተከታታዮች አንድ ጥያቄ ልጠይቃችሁ። እርሶስ በባልየው ቦታ ቢሆኑ ምን ያደርጋሉ? ሴቶችስ ባላችሁ ከሌላ ሴት ጋር እንዲህ ቢፈጽም ውሳኔያችሁ ምን ይሆን ነበር? ሀሳባችሁን ኮመንት ላይ ጠብቃለሁ። በመጨረሻም እንዲህ ጽድት ያሉ ፊልሞችን ለማግኘትና ቤተሰብ ለመሆን ሰብስክራይብ የሚለውን በመጫን እንዲሁም ላይክ በማድረግና ኮመንት ላይ ሀሳቡን በማስቀመጥ አብረውን ይሁኑ። እናመሰግናለን።